የዓለማችን ንጉስ ትንሹ ሰው ዓለም ስለሱ ስታወራ ከሌላ ፕላኔት ነው የመጣው ይሉታል። እስካሁንም ሆነ ወደፊትም እሱን የሚያክል ተጫዋች የለም ይባልለታል። ዛሬ የምናወራላችሁ ስለ ሊዮኔል አንድሬስ ሜሲ ነው። አዎ ስለ ሜሲ የአሁኑ ስኬት ላይ ከመድረሱ በፊት በጣም ብዙ መከራ፣ ብዙ ችግር ደርሶበታል። ስለዚህ የኋላው ታሪክ መለስ ብዬ አስቃኛችኋለሁ። እናንተ ደግሞ ሰብስክራይብ፣ ላይክ ማድረግ እንዳረሱ። ሊዮኔል ሜሲ tengo 13 años allá jugar en el Barcelona, pensar que es más grande del mundo. Asistencia de Xavi, més capradeta per Messi, immens Messi, encara Messi, encara Messi, እንዳረሱ። ሜሲ የተወለደው በ1987 አርጀንቲና ውስጥ ሮዛሪያ በምትባል ከተማ ውስጥ ሲሆን ሜሲ በጣም ድሃ ከሚባሉ ቤተሰብ ውስጥ የተወለደ ነው። እናቱ ጽዳት ሰራተኛ ስትሆን አባቱ ደግሞ አንድ የብረት ፋብሪካ ውስጥ ተቀጥሮ የሚሰራ ሲሆን በትርፍ ሰዓቱ እግር ኳስ ያሰለጥን ነበር። ሜሲም ለመጀመሪያ ጊዜ እግር ኳስ ብሎ መጫወት የጀመረው አባቱ ከሚያሰለጥነው መሰልጠኛ ነበር። ሜሲ 5 ዓመት ሲሞላው አባቱ ወደሚያሰለጥነው ታዳጊ ግራንዶሪ በሚባል ክለብ ውስጥ መጫወት ጀመረ። ከ3 ዓመት በኋላ ሜሲ በጣም ድንቅ ብቃት ነበር። በሚያሳየው ጨዋታ፣ በሚያሳየው ብቃቱ ከጎረቤታቸው ካለው ክለብ አሰልጣኝ አይን ውስጥ መግባት ችሎ ነበር። በዚህ ምክንያት ሜሲን ሄደው ለእናት አስፈቅደህ እኔ ክለብ ውስጥ መጫወት ትችላለህ ይሉታል። እሱም ሜሲ ለማስፈቀድ እናቱ ጋር ሲሄድ እናቱ ከልክለው ነበር። በጊዜው ሲያስፈቅድ እናቱ ስከለክለው ሀያቱ እየሰማች ስለነበረ ሀያቱ በመፍቀድ እዛ ክለብ እንዲጫወት አረገችው። ከዛ በኋላ ሜሲ ኒውልስ ኦልድ ቦይስ በሚባል ክለብ ውስጥ መጫወት ጀመረ። ሜሲ 11 ዓመቱ ላይ በጣም ብዙ ችግር አጋጥሞት ነበር። እሱም የእድገት ሆርሞን በሚባል በሽታ ተጠቅቶ ነበር። በዚህ ምክንያትም ለሕክምናው በየወሩ $1,000 ያስፈልግ ነበር። ነገር ግን ቤተሰቦቹ አቅማቸው ስለማይፈቅድ ለማቆም ተገዶ ነበር። ነገር ግን ከ2 ዓመት በኋላ የባርሴሎና አሰልጣኝ ካርሎስ ሪች የሚባል የሜሲን ችሎታ በማየት ሜሲን ወጪውን ሸፍኖ እንዲያሳክመው ቃል ገብቶለት ነበር። በዛ ምክንያትም ቃል በገባለት ኮንትራቱን በመፈረም ወደ ባርሴሎና ይዞት መጣ። ነገር ግን በዛ ጊዜ ኮንትራቱን በሚፈርምበት ሰዓት ላይ ሶፍት እንኳን ወረቀት ስላጣ ሶፍት ላይ ነበር የፈረመ። ሜሲ 2000 ዓመተ ምህረት ላይ ወደ ስፔን አቀና። ሜሲ 2002 ላይ 30 ጨዋታ ተጫውቶ 30 ጎሎችን በማግባት ጎል አምራች በሚል ቅጥያ ስም ተሰጥቶት ነበር። ሜሲ 2004 ላይ ወደ ዋናው ባርሴሎና ክለብ አደገ። 2005 ላይ 30 ቁጥር በመልበስ ባርሴሎና ከአልቤሲታ ጋር ከሚያደርጉት በእድሜው ትንሹ በ17 ዓመቱ በቅያሪ ወደ የወርቅ ኳስ ተሸለመ። የወርቅ ቻምፒዮን ጫማና የወርቅ ኳስ ተሸለመ። ከአመት በኋላ 2026 ላይ ለሀገሩ በመሰለፍ ጎል አገባ። በዚህ ምክንያትም በእድሜው ትንሽ ለሀገሩ የተጫወተ በመባልም ሪከርድ ሰብሮ ነበር። ከጊዜያት በኋላ በ22 ዓመቱ ባላንዶርን በመብላት ሜሲ በ22 ዓመቱ የባላንዶር ተሸላሚ ሆነ። በዛኑ ዓመት ለ4 ዓመት ተከታታይ 4 ባላንዶር በልቷል። በአሁኑ ጊዜ ሜሲ በጣም ታላቅና ኃያል እግር ኳስ ተጫዋች ነው። ሜሲ በጣም ታላላቅ ክለቦች ውስጥ ተጫውቷል። ከነዛ ውስጥ ባርሴሎና፣ ፒኤስጂ፣ አሁን ላይ ደግሞ የአሜሪካው ክለብ ኢንተር ሚላን ውስጥ ይገኛል። ሜሲ በእነዚህ ክለቦች ውስጥ ሲጫወት የዓለምን ሪከርድ ሙሉ ሰባብሯል። ብዙ ስኬቶችንም አስመዝግበዋል። ሜሲ ባርሴሎና ውስጥ በሚጫወትበት ጊዜ ለተቀናቃኝ ቡድን በጣም የራስ ምታት ነበር። እሱን ለማስቆም የሚያደርጉት ብዙ ጥረት ነበር። ከዛ ውስጥ ብዙ ተከላካይ ለሱ መመደብ፣ ከአንድም ከሁለትም በላይ ለሱ አንድ ተጫዋች ላይ ፎከስ ማድረግ። በዛ ምክንያትም ሜሲ ልዩ ተጫዋች ነው። በጣም ትልቅ መስዋዕትነት ተከፍሎበታል። በዚህ ጨዋታ ላይም ሜሲ ድንቅ ብቃቱን አሳይቷል። የሜሲ ችሎታ በክሪስቲያኖ ሮናልዶ ሳይቀር የተመሰከረለት ችሎታ ነው። ለዛም ነው ሜሲ ጎት በሚባል ቅጥያ ስም የተሰጠው። በአሁኑ ጊዜ በጎል ብዛት ከክሪስቲያኖ ሮናልዶ ቀጥሎ ሜሲ ነው። ሜሲ በአሁኑ ጊዜ 900 የሚደርሱ ጎሎችን አስገብቷል። አብዛኛው እግር ኳስ ተጫዋቾች ስለ ሜሲ ታላቅነት ሲገልጹ ሜሲን ለማስቆም በጣም ከባድ ነው፣ አንድ ሰው ሆናችሁ ማስቆም አትችሉም ይላሉ። በዚህ ምክንያትም የተቀናቃኝ ቡድን ሜሲን ለማስቆም የተለየ ስትራቴጂ ነው የሚነድፉ። ለምሳሌ 2 ተከላካይ ሜሲን ለማቆም መጣር። በዚህ ምክንያትም ሜሲን ለማቆም በሚያደርጉት ድርጊት፣ ሜሲን ለማቆም በሚያሳዩት ስትራቴጂ፣ እነዚህ ድርጊቶች የሜሲ ታላቅነትን ይገልጻሉ። ለዛም ነው ሜሲ ሰው አይደለም የሚሉት፣ ከሌላ ፕላኔት ነው የመጣው ነው የሚባለው። ምክንያቱም ሜሲን ለማቆም በጣም አስቸጋሪ ነው። እግሩ ውስጥ ኳስ ከገባች ማንኛውም በመሸወድ ይታወቃል። በዚህ ብቃቱም የዓለማችን ቁጥር 1 እግር ኳስ ተጫዋች አስብሎታል። በዚህ
ምክንያቱም አብዛኛው ሰዎች ሲያሞካሹት ጎት ይሉታል። ጎት የሚለው የክብር ዘውድ ትክክለኛ ትርጉሙ ጂ ግሬተስት ኦ ኦፍ ኤ ኦል ቲ ታይም። እነዚህን ገጣጥመን ስናነባቸው ግሬተስት ኦፍ ኦል ታይም ማለት ነው። ለዛም ነው ጎት የሚለው ቃል እንደ ትልቅ ጀግንነት እንደ ኩብዝና ማረግ የሚቆጠረው። በዛሬ ቪዲዮ የሜሲን ታላቅነት አሳዛኝ ታሪክ ነው ያቀረብኩላችሁ። በሌላ ቪዲዮ እስከምንገናኝ ድረስ እናንተ ሰብስክራይብ፣ ላይክ ማድረግ እንዳረሱ። ባላችሁበት ሰላማችሁ ይብዛያል። ቻው።